በሪል ስቴት ጉዳይ አልሚዎች ቃል በገቡበት መሰረት ለምን ቤቱን እንደማያስረክቡ ስለ መንስኤዎቻቸው ቪዲዮ ሰርቼ ነበር። ዛሬ ደግሞ ስለ መፍትሄውና ቤት ስንገዛ ቅድሚያ ማድረግ ስላለብን ነገር እንደሚከተለው አቀርብላችኋለሁ። አብራችሁ ይቆዩ። የመጀመሪያው ነጥብ ክፍያን ከግንባታ ደረጃ ጋር ማያያዝ። ሚልስቶን ፔመንት ገንዘብህን በሙሉ በአንዴ አትክፈል፣ ይልቅስ ግንባታው በደረሰበት ደረጃ ልክ ክፍያ የሚፈጸምበትን መንገድ ተከተል። ለምሳሌ ኮንክሪት ሲያልቅ 20%፣ ግንቡ ሲያልቅ 20%፣ ፊኒሽንግ ማጠናቀቂያ ሲጀምር ቀሪውን። በዚህ መንገድ ገንዘቡ እጅ ላይ ስለሚሆን ድርጅቱ ግንባታውን ለማፍጠን ይገደዳል። ሁለተኛው ነጥብ የውል ስምምነት ላይ የመዘግየት ቅጣት ፔናልቲ ክላውዝ ማስገባት። ይህ በጣም ወሳኝ ነጥብ ነው። ድርጅቱ በገባው ቃል መሰረት ቤቱን ካላስረከበ ለእያንዳንዱ ለዘገየበት ወር የቤት ኪራይ ወይም የተወሰነ ፐርሰንት ቅጣት ይከፍላል የሚል አንቀጽ በውሉ ላይ መኖር አለበት። ይህ ድርጅቱ በጊዜ እንዲጨርስ ከፍተኛ ግፊት ያደርግበታል። ሶስተኛው ነጥብ የጋራ ማህበር መመስረት፣ የቴሌግራም ግሩፕ መክፈት። አንድ ሁለት ሰው ካገኘህ በኋላ ወዲያውኑ የቴሌግራም ግሩፕ መክፈት።